ብሌን እንግዲህ ነገሮቹ እየጠነከሩባት ሄዱ ማለት ነው። ምንም ምርጫ የማታገኝበት ነገር ውስጥ ገብታለች። ምክንያቱም አቶ አምናን በፍጹም አሁን ላይ ለሷ ምንም አይነት ቦታ እንደሌለው እያሳየ ነው ማለት ነው። እና ጭራሽ ላያት እንኳን ፈቃደኛ አይደለም። እሷ ደግሞ አጋጣሚ እንግዲህ ጠብቃ ይቅርታ ካጠፋውኝም ብላ ልትጠይቀው ብትልም ልጅቷ ልትፋታው አልቻለችም፣ አዲሷ ልጅ። ስለዚህ ከዚህ በፊትም በጄሪ መሀል እና በሱ መሀል የገባሁት እኔ ነኝ። አሁንም ደግሞ በዚች መሀል መግባት አልፈልግም፣ ይሄን ቤት ለቅቄ መሄድ አለብኝ ብላ እንግዲህ ውሳኔ ወስናለች። ለማንም ሳትናገር እንግዲህ ከዛ ቤት መውጣት ትፈልጋለች ብሌን ማለት ነው። ምክንያቱም እየሆነው ያለው ነገር ጥሩ አይደለም። አምናን ብሌን ለሱ ብላ ብዙ መስዋዕት ከፍላለች፣ በጣም ብዙ፣ ከደረጃ ላይ እስከ መወርወር ድረስ፣ ሌባ እስከ መባል ድረስ ብዙ ነገር ተብላለች። ለአምናን ብላ የከፈለችው ዋጋ ነው። ታዲያ ግን እሱ ይሄንን ነገር ምንም ግንዛቤ ውስጥ ሊያስገባው አልቻለም። ታዲያችን ልጅ እስከ መቼ ነው እያለቀሰች እዛ ቤት ውስጥ መኖር የምትችለው? በፍጹም። ምናልባትም የአምናን ወንድም ከመጣ የአምናን ወንድም ብሌንን ሊወዳት ይችላል። ገና እንዳያት ነው ዋው የሚለው ታያላችሁ። ከዛ በኋላ የአምናንን ቀናት ታውቃላችሁ አይደለ? የአምናን ወንድም ሳይሆን ማፍቀር ያለባት ሌላ ሰው ነው። ብሌን ማለት ነው። ቅርታ ብሌን ማፍቀር ያለባት ሌላ ሰው፣ የአምናንን ቅርብ ያሉ ሰዎችን ሳይሆን ከሌላ ማለት ነው። እና ለእሷ አንድ አፍቃሪ ቢመጣላት ብዬ ተመኘውኝ። ወይ የወይዘሮ ሶኒያ ልጅ ሙስጠፋ እንጃ ብቻ እንደዛ ነገር አምናንን እንደው በቅናት ጭርጭር የሚያደረግ ሰው ቢመጣ ጥሩ ነው። እና የብሌን ዋጋ ምን ያክል ከባድ እንደሆነ እንዲያው እውነት ብሌን አሁን በጣም ከባድ ችግር ውስጥ ነች። ማንም ግን ህመሟ ሊረዳላትም ሊጋራትም አልቻለም። ሲቀጥል ደግሞ ለእሷ ምንም አይነት ጊዜ እየሰጣት እንዳልሆነ ነው እያሳየ ያለው። ኧረ የምን ጊዜ ፊት እንኳን እኮ ደህና ፊት እንኳን እያሳየት አይደለም ለብሌን ማለት ነው። እሷስ ታዲያ እንደዚህ እየተበደለች እንባዋን እያፈሰሰች ልጅ እስከ መቼ ትቆያለች እዛ ቤት ውስጥ? ከዚህ በኋላ አምናን አጠገብ ባይሽ አንቺም የጄሪ እጣ ፋንታ ይደርስሻል ብላለች ያችን ልጅቷ ማለት ነው። እና ወይዘሮ ሴማም ደግሞ ከሷ ከልጅቷ ጎን ናት። አያችሁ። ስለዚህ ብሌን ብልጥ መሆን አለባት። የዋነቷን ትታ አንድም ደፍራ ወደ አምናን መቅረብ፣ አይ በቃ ከዚህ ህይወት ውስጥ መውጣት አለብኝ ብላም ደግሞ ከዛ ቤት ውስጥ መውጣት አለቀ። እስከ መቼ ነው የሰው መረገጫ ሆና የምትኖረው እንዴ? ሙስጠፋ እኮ ነግሯታል። ነገራችን ላይ ሙስጠፋ የዋነትሽንና ኢሉንታሽን ተይና አምናንን የራስሽ አድርጊ ብሌን፣ በዚሁ በየዋነትሽ ከቀጠልሽ ግን የማንም መጫወቻ ሆነሽ ትቀሪያለሽ ብሏታል ማለት ነው። የእውነት ጎበዝ ልጅ ነው በነገራችን ላይ ሙስጠፋ፣ አስተዋይ ነው ማለት ነው። እና እሷ ግን ኢሉንታ ምን ይሉኛል እንዴ ለምን እንደዚህ ያደርጋለሁ የሚለው ነገር ውስጧ በጣም እንትን አላት ማለት ነው። ኢሉንታ ከሰው በታች ነው የሚያደርገው እንጂ ከሰው በላይ አያደርግም በፍጹም ማለት ነው። ስለዚህ ማርያም የምትባለዋ እንግዲህ አምናን ይመስለኛል እሱ በአብሮ አደግነት እንደ እህት ነው የቀረባት። እሷ ግን ወደ ፍቅር እየተቀየረች ነው ልጅቷ። ሲጀመር የወይዘሮ ሴማ ግፊት ስላለ ማለት ነው። ወይዘሮ ሴማ ብቻውን እንኳን ለሰከንድ እንዳትተዩ፣ አዎ ለሱ ጋር ጥሩ ጊዜ አሳልፊ፣ ሙሉ በሙሉ ወደ አንቺ አይምሮን እንዳያደርግ አይምሮን ተቆጣጠሪው እያለች እንግዲህ እየመከረቻት ነበረ ማለት ነው። ስለዚህ ያው ሳይወድም በግዱ ወደ ፍቅር እንዲገባ ነው ይሄ ልጅ ማለት ነው። አላቅም የብሌን ህይወት ግን እንግዲህ ምን ላይ መጨረሻውስ እንዴት ነው የሚሆነው አላቅም። በጣም ነው የምታሳዝነኝ በነገራችን ላይ የዋነት ከባድ ነውና። ሌላው ደግሞ እንግዲህ ወይዘሮ ሜርሲ ከባድ ወጥመድ ውስጥ ገብታለች። ያቺ የአምናንን ፋይል የወሰደችዋ ልጅ እንግዲህ ሜርሲም የጌታም ጌታ አለው አይደለም የሚባለው። እንግዲህ ትናንትና ጎሮሮዋን ይዛት እንዴት እንደጨከነ እንዲህ የወንድሜ ልጅማ ጨክኖ እንደዚህ ያደርግ አይደል? ለምን አያደርግም ባክሽ? የተደረገበት ነገር ቀላል ነው እንዴ? አንቺም የቤሊክዋን እጣ ፋንታ ይደርስሻል ስትላት፣ አይ የወንድሜ ልጅማ ጨክኖ አክስቱ ለእንደዚህ እውነት
አንቺ ሸጠሽው የለ እንዴ? ስለዚህ አንቺም ስለሸጥሽው እሱም ላንቺ ምንም አይነት ርህራሄ እንደሌለው ጠንቅቄ እነግርሻለሁ። ታውቂያለሽ፣ አሁን አንቺ በእኔ ቁጥጥር ስር ነሽ። አይ የምትይ ከሆነ ግን ሁሉ ነገርሽን ከቤሌ ጋራ እንደምትሰሪ ሄጄ ለአምናን እነግረዋለሁ። ምን ይመስልሻል? እንግዲህ ውሃ ውስጥ የገባች ዶሮ ነው ያስመሰለቻት ማለት ነው። አቤት ሜርሲ ፍራቻ። ሌላው ደግሞ ወይዘሮ ሴማም እንግዲህ ሜርሲ ሴረኛ እንደሆነች እየተጠረጠረቻት ነው። የወይዘሮ ሰማሃል ሞት ደጋግማ እየጠየቀች ነው። ሞርዚናም እንዴት እንደዚህ ልትሆን ቻለች? ለምንድን ነው እንደዚህ ልትሆን ቻለችው? አላርፍ ብላ ነዋ አለቻት። አፏ አምሮጧት። ምን አልሽኝ? አፋይ ተመስገን አልሰማችም። ምሳማ ኑሮማ አልቆልኝ ነበረ ዛሬ። አንቺ አሮጊት አትፈታተኝኝ። አንቺም የወይዘሮ ሞርዚና ከካምሮች ነው እንደ ስትል የሆነ ሜርሲ በነገራችን ላይ በጣም ነው የምትፈቸኝ። ተንኮሏ እንዳለ ሆኖ ማለት ነው። ግን ድራማውን ታደምቀዋለች ሜርሲ። በነገራችን ላይ የድራማው ድምቀት ናት። ግዴታ አንድ ክፉ ሰው እኮ እዛ ውስጥ መኖር አለበት። ስለዚህ እንግዲህ ሜርሲሻ የቱርክን ወክላ ነው የምትጫወተው ማለት ነው። አነጋገሯ ሁሉ ኤፍሶን ነው። እና እንግዲህ ብሌንዬ ታዲያ ውሳኔዋ ምን ይሆናል ነው? ትናንትና አጋጣሚ እንግዲህ እየፈለገች ነበረ አምናንን ይቅርታ የምትልበትን። ታዲያ ወስና አሰላስላ ወደ አምናን ስትሄድ ከልጅቷ ጋር ቁጭ ብሎ እጅ ለእጅ እየተያያዙ እየተሳሳቁ ነበረ። ልጅቷ ግን አውቃ እያደረገች ነው ማለት በአንድ አይኗ ብሌንን እያየቻት ነበር ማለት ነው። እና አምናን ደግሞ ብሌንን አላየም። በዛ ሰዓት ብሌንን ቢያት ሊደነግጥ ይችላል። ገብቷቸዋል አይደለ? ግን እሱ እየሳቁ ነበረ። ብሌን ደግሞ ይህንን አየችና እንግዲህ ማልቀስ ብቻ ጥቅም የለውም። በነገራችን ላይ ውሳኔ ከሌለ ማለት ነው። ውሳኔ ለሰው ልጅ በጣም በጣም አስፈላጊ ነው። ውሳኔ ከሌለ የማንም መጫወቻ ሆናችሁ ነው የምትቀሩትና ብሌን አሁን መወሰን አለባት እንደኔ ማለት ነው። ምክንያቱም ውሳኔ ካልወሰነች ፋይዳ የላትም። እዛ ቤት ሰራተኛ ሆና ነው የምትቀረው። እናት ዛህራ እንኳን ሊያገቡ አይደል እንደ አቶ ጎሽምን። ስለዚህ ብሌን አንደኛ የሚያስጨንቃት የእናቷ ይመስለኛል። ግን እናት ዛህራ ሳይሆኑ አይቀሩም። የብሌን እናት ሳስበው እንደዛ ነገር ነውና አምናን ብሌን ዋላ ጠፋችው ነገር ነው እየወቀሳት ያለው። እቺ ልጅ ገና ከማስታወሷ ነው አምናን የሰማው አይደል እንደ ይሄንን ነገር መቼ ነው የምትነግረው? እሺ እሷ ናት የገፈተረችኝ ከደረጃው ላይ ብላ የምትነግረው የዛኑ ቀን ነው። አሁን አምናን ብሌን ላይ የሆነ ጥፋት አግኝቶባት ሳይሆን ለምን ደበቅሽኝ የሚለው ነው። እሷ ደግሞ በቃ እሱ እንዲጎዳ ያለበት ጭንቀት እያለ ሌላ ጭንቀት አልጨምርበትም የሚለው ውስጧ ስላደረ ነው እንጂ ለአምናን መንገሩን እንትን ብለው አይደለም። ግን አምናንን ታውቁታላችሁ፣ ለውሳኔም ሆነ ለምንም ይቸኩላልና። ግን ታዲያ ይሄ ዋጋ ያስከፍለዋል። ብሌን ከአንድ ቀን ካይኑ ስር ዞር ያለች ቀን ማሪያ የምትባለው ልጅ ምንም ልታደርግለት አትችልም። የብሌንን ያክል ፍቅር ልሰጠው አትችልም። ምክንያቱም እሱ የሚወደው ብሌንን ስለሆነ ብሌን ዞር ካለች በጣም ይጎዳል። እናም ማታ አምናን እንግዲህ አስበህበት ብሌንን እንደምንም ብለህ እንግዲህ የራስ ማድረግ አለብህ አለያ። ወይዘሮ ሴማ ማሪያ ልትድርልህ ሽር ጉድ እያሉ ነው። ከኋላው እኮ ምን እያወሩ እንዳለ ምንም የሚያውቀው ጉዳይ የለም። ትናንትና እንኳን አይታችሁ ከሆነ እዚህ ቤት ሰርግ አለ ሰሞኑን ሲል በቃ ተነስታ መዝለል ብቻ ነበር የቀራት እቺ ማሪያ ማለት ነው። ከዛም ወይዘሮ ሴማ ማሪያን እያየች እየተሳሳቁ ነበር። ሜርሲ ቶሎ ብላ ብሌንን አየቻት። ብሌንም ፊቷን ጥቁር አደረገች እና እውነት የማን ነው ሰርግ አለች። እንደዛ እንኳን ስትለው ብሌንን ላያት ፍቃደኛ አልነበረም አምናን ማለት ነው። ግን እኮ ከባድ ነው እና የማን ነው ታዲያ ሰርጉ ብላ ስትለው ወይዘሮ ሞርዚና እናት ዛህራ ሲል ማሪያ ፊቷን ዝብዝፍ አደረገችው። ቆይ እሷ ግን ከመምጣቷ እኔን ያገባኛል ብላ ነው ሰው ያሰበችው? እንዴት ነው ነገሩ? አልገባኝም ገና እንኳን። አረ አምናን እንግዲህ ማንን እንደሚመርጥ የምናውቀው ጉዳይ የለም። በነገራችን ላይ ሁለቴ ከተሳሳተ ያው አለቀለት። እናም አምናን በዚሁ ከልጅቷ ጋር እንደዚህ ሆኖ የሚቀጥል ከሆነ ብሌን አንድ አፍቃሪ ያስፈልጋታል። በቃ ለምሳሌ ለጄሪ ቀለበት ሊያደርግላት
ያሰበ ቀን ማለት ነው፣ የድግሱ ቀን ያ ቃል መጥቶ ብሌን አጠገብ ቁጭ ብሎ ከብሌን ጋር ሲሳሳቅ ሲጫወት ሲያያቸው ፊቱን እንዴት እንዳደረገው አይታችኋል አይደለ? አሁንም እንደዛ አይነት ሰው ያስፈልገዋል። በቃ አምናንን ለማናደድ ከዛ ወስኖ ወደ ብሌን ይመጣል ወይስ አጠቃሎ ይሄዳል? ያንን ነገር ማየት አለባት ብሌን ማለት ነው እንጂ እንደዚሁ ዝም ብላ እንባዋን እያፈሰሰች ከሆነ ዋጋ የላትም። ዘላለም እንደዚሁ እያለቀሰች ነው እዛ ቤት የምትኖረው። ምንም እናት ዘኸራ እኔ አሁን ሁሉም ነገር አስጠልቶኛል። አምናንም ለየኝ እንኳ ፈቃደኛ አይደለም። የኔ ልጅ ንዴቱ ይብረድለት እንጂ አምናን ታገበለ ስትለው አይ እናት ዘኸራ አልመሰለኝም፣ ግን በቃ እስኪ ውሳኔ ልወስን ነው አሁን። የኔ ልጅ የተሳሳተ ውሳኔ ግን እንዳትወስኝ እናት ዘኸራ። ሁሉም ነገር እኮ ከአቅም በላይ ሲሆን ይደብራል፣ ይደክማል አለች። ሰላም ውድነት የከበራቸው የቻናሌ ቤተሰቦች እንዴት ናችሁ?